ሚስት እኮ ጽናት ነች። ሚስት እኮ ብርታት ነች። ሚስት እኮ ስክነት ነች። የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች። አይዞ ይሄ ቀን ያልፋል፣ ስራው ይሳካል፣ ግብሩ ይከፈላል፣ ልጆች ተምረው ቁም ነገር ይበቃሉ፣ የታመመ ይድናል ምትል እኮ ሚስት ነች። የኸዲጃ ምትክ ማለት እሷ። ነብዩ አለይሂ ሰላቱ ወሰላም በዳዕዋ ጉዟቸው ላይ በጊዜዋ በሐሳቧ በጭንቀቷ በገንዘቧ ነው ይሄን ዲን ያገዘችው። እናታችን አይሻን ታውቃላችሁ ረዲየላሁ ተዓላ አንሃ። ቆንጆ ነበረች። ነብዩም ያፈቅሯት ነበር። ያ አይሽ ነው የሚሏት አቆላምጠው፣ ያ ሁመይራ ነው የሚሏት። ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች። ኸዲጃ እኮ አልፋለች። እሷም ካለፈች በኋላ ነው አይሻን ያገቡት። በህይወት እያለች ሌላ ሴት አላገቡ። እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አያስቀኑኝም፣ በኸዲጃ ነበር ምቀናው። ነብዩ በጣም ስለሚያወሷት ትላለች። አንዴ የሆነ ጉዳይ ተፈጠረና ረሱሉ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላለች። ፊታቸው ተቀየረ። ምን አልሻሉኝ? ተነሱ። በአላህ ይሁንብኝ በኸዲጃ አላህ አልተካኝም አሉ። ሰው ሲያስተባብለኝ አመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም አሉ። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች እንዴ? አትረሳ። በምንም አትተካም። አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንዴ መካ ላይ የሆነች ሴት በእድሜ የገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል። ልብ ብላችኋል። ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰላም ባህሪ ነው። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚህ አካባቢ ያለው ወንድሞች አውቃለሁ። ተራራው መውጣት ወንድ አይችለውም አይደለም ሴት። 1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢል ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣት አለ። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነብዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም። አላህ ሰላምታ ያቀርብልሻል። ሰሉ ዐላ ረሱሊላህ ሰሉ ዐላ ኸይሪ ኸልቅላህ